አሳየ ነው የሚለው። አንድ ቦታ የተቋረጠበት ቦታ ልክ ይሄ ወፍራም ከሆነ እችኛዋ ቀጭን፣ ይሄ ወፍራም ከሆነ ይሄ ቀጭን እያለ ነው ምጣድ ስራ እንትን እያለ ነው። አንተ የት ነው የምትሰራው? ይሄ የዚህ ርቀትና የዚህ ርቀት ይሁን ቢያንስ ቢበዛ በሽቦና በሽቦ መካከል 2 ሳንቲም ያህል ነው ያለው ሸክላ ሲፋቅ። ይሄኛው ብስል እንዲህ አይነት ጥቁር ቢሄድ ይሄኛው ወፍራም፣ አንድ ቀጭን አንድ ወፍራም፣ አንድ ቀጭን አንድ ወፍራም ነው የሽቦ መበጠስ የሚያመጣው። ሙሉ እንዲህ አይነት ቅርጽ አይሰራም። አዎ ሁሉም ናቸው። አንድ እንጀራ ቢሆን እኮ መልካም። አዎ መጀመሪያ በባብ መልክ ታይታችኋል? አዎ። ቤት ውስጥ? አዎ። ለምን? በቃ ግባና ተኙበትን ደፍና አጥፋቸው፣ ግባና ተኙበትን ደፍና አጥፋቸው ነበር የተባልኩት። አልቻልኩም፣ ማጥፋት አልቻልኩም። ማጥፋት አልቻልኩም? አዎ። የተላከው በምንድን ነው? በዘንዶ። በዘንዶ መልክ ነው የተላከው? አዎ። በብዙ አይነት መንገድ ይላካል። እንደ ባህሪው እንደ ሰይጣኑ ቀረቤታና እንደ ጎታችሁ መንፈስ ፍቅር ነው። ያ ጎታችሁ ዘንዶ የሚወድ ከሆነ በዘንዶ መልክ የሚልከው፣ እባብ የሚወድ ከሆነ በእባብ መልክ፣ አውሬ ጅብ ምናምን የሚወድ ከሆነ በጅብ መልክ ራሱን ለውጧል። ውስጡ ያለውን ባህሪ ሰውየው ውስጥ ጎታችሁ ውስጥ ያለውን ባህሪ ዘንዶ በሚመስል መንፈስ ራሱን ከሰጠ ያንን ነው የሚልከው። ያንኑ ልክ ከሰውየው ባህሪ ውስጥ ተዋህዶ በሚጎትተው አይነት መንፈስ ውስጡ ሳያስገባ ደግሞ እንዲህ አይነቱ መንፈስ መጥራት አይችልምና ውስጡን ከመንፈሱ ጋር አላምዶ ነው ማንኛውም መተተኛ የሚሰራው። አሁን ጠንቋይን ብንጠራ ጠንቋይ ውስጡ ባሉ ዛሮች ነው አጋንንቶችን የሚጠራው። የደፍተራ መተት ደግሞ ውስጡ አብሮ በባህሪ ውስጥ በተዋህደው መንፈስ ነው ክፉ መንፈስ የሚጠራው። ስለዚህ ይህን አይነት መንፈስ እንደዚህ የሚልከው ማለት የዘንዶው መንፈስ አሳቹ መንፈስ መጀመሪያ ባህሪውን አሳልፎ ገብሮታል ማለት ነው። ውስጡ ካልተገበረ እንዲሁ ከሜዳ መጥቶ አይላክ። ዛሬ ጫት ቃሚዎች ሁሉ ዛሬ መተተኞች ሆነዋል። ጫት በመቃም ውስጣቸው ላለው መንፈስ እየገበሩ የሚያደርጉት ጥቃት። እሺ ስማ፣ እሷም ላይ እንደዚህ ነው የምትታየው? ትታያለህ? እሷም ለምን ነው የምትታያት? ተላክን እንጀራው በሚጋገርበት ጊዜ አንተ ከእንጀራው ጋር ምን አገናኘ? በቃ ተላክን። ምን አጠፉ እነዚህ ልጆች? ተዛንዶጡ ምን አጠፋች? ቦታውን ጥለው እንዲጠፉ እንዳይበሉትም እንዳያዩትም። መምህር አለችኝ። አቤት አልኳት። ጠዋት ናና ጸበል ውሰደኝ አለችኝ። ካልመጣህ አልሄድም አለችኝ። በቃ እዚህ ቀን ሙሉ ስሰራ ነው የምውለው። ገላዬ ሲጨበጭብ ነው የምውለው። ገላዬን ታጥቤ እጠብቅሃለሁ፣ ጠዋት መጥተህ ጸበል ውሰደኝ አለችኝ። እሺ አልኳት። ጠዋት ሄድኩኝ። መኪና ላዳንትን ይዤ ራይድ ይዤ ሄድኩት። ከዛ ተዘጋጅቼበት ነው ደዋዊ ያለው ጸበል ቦታ ላይ ቀድሜ ምናምን ከሷ ከተለየው በኋላ እንዲያውም ጸበል ሄድኩት። በዋዜማው ላይ ማለት ነው። ጸበል ሄጄ ቦታ አመቻችቼላት ነው የጨረስኩት። እዚህ ማመጣት እህት አለች ከእንደዚህ አይነት ህይወት የምትመጣው መለወጥ የምትፈልገው ብዙ ነገር ገብቷታል ምናምን ብዬ ነው የነገርኳቸውና የሚገርማቸው በትንሽዬ ስብከት ነው የተለወጠችው። ነፍሷ እግዚአብሔርን ትፈልጋለች። እኔ ገጠመኝ እንኳን የማዳመጥ እድሉንም አላገኘችም። መንፈስ መሆኑ ማወቋ ሰይጣን መሆኑ ማወቋ በራሱ በጣም ገርሟታል እሷ ራሱ። እና ግን እኮ ብዙ ጸበል ቦታ ሞክሬያለሁ፣ ገዳማት ሄጃለሁ ምናምን ብላ ስትነግረኝ ያው ሰይጣን መኖሩን አውቀሽ እንደገናም ደግሞ ውስጥሽ ያለው ዛር መንፈስ ማን እንደሆነ አውቀሽ ስትጠመቂና ዝም ብለሽ ስትቅበዘበዥ ይለያያል። ጠቋርም በየገዳሙ ሊያዞር ስለሚችል ነው። ይሄ የታወቀ ነገር ነው። ጠቋር እንደዚህ ይወዳል፣ ያስመነኩሳል፣ ያወጣል። ገዳም ውስጥ ቁጭ ብለው ዝሙት እንዲያስቡ ያደርጋቸዋል። ይሄ የአባቶቻችን ትልቁ ፈተና ነው ምናምን ብዬ በደንብ አድርጌ የጠቋርን ደፋርነት ነገርኳት። መንፈሳዊ ካደረገ በኋላ ወረተኛ እንዴት እንደሚያደርግ ማለት ነው። በጣም ነው የገባት። የሚገርማችሁ ገጠመኝ ብትሰማማች ሴት በቃ ልትመንብኝ ነው እንዲያልኩኝ በቃ ገረመኝ። ታለቅሳለች፣ ዝም ነው የምትለው።
ከዛ አፍንጫዋ ላይ ያለውን ብረት እንደዚያ ጋር አወለቀችው። በራይድ እየሄድን ማለት ነው። አወለቀችው፣ በመስኮት በኩል ጣለችው። ብስ ነው የተበሳ ነው እና ምንም አላወራንም። በራይድ ውስጥ እየሄድን ጸጥ ብለን እንሄድ ነው። ለምን ማሰቢያ ጊዜ እንዲኖራት ነው። ግን ቴፕ ይዤላታለሁ። እንደዚህ ቴፕ፣ አነስ ያለች ቴፕ፣ ፍላሽ መሰኪያ፣ እሱን ይዤላታለሁ። ገጠመኝ ወደ 40 የሚሆን ገጠመኝ ጭኝላታለሁ ፍላሽ ላይ እዛ እንድታዳምጥ። ከዛ ትውት ታረኳት 15 ቀን ምንም አልሄድኩም። እንድትደውልም የተሰማትን ማወቅ ፈልጋለሁ። ለምን ፈልጋ ስለሆነ ሄደችው፣ አታመልጠኝም፣ የትም አትሄድም ብዬ ነው። በንፈሱ ግን በሶስተኛ ቀን ላይ ነው ልክ የተያዘው። በምን ያገኙኝ? ስልክ የላት፣ ማን ጋር ይደውል፣ ቤተሰቦቿ ማን ይሆኑ? እኔ እንደዚህ ማድረግ አልነበረብኝም ማለት እንደዚህ ቶሎ ተረክሎ የሚያዝም አልመሰለኝም። እና ልጇ ምሳ ልታደርስ እናቷ ጋር ማለት ነው ስትመጣ ቀውጢ ተፈጥሯል። ልጇ ደግሞ ማን ጋር ትደውላለች? ቸርች ፓስተሩ ደግሞ ልጅቷ ጋር እቺ እኔ የተቀየረች ኦርቶዶክስ ልጅቷ ጋር ደውሎ አረ መምህርሽን ሂድ በይው ልጅቷ እዛ ጸበል ቦታ ላይ ቀውጢ እያደረገችው ነው ምናምን ነው ይላታል። ከዛ ሲሄድ ጸበል ቦታውን በአንድ እግሩ አቁሞታል። አጅሬው ተይዞ ወይኔ እኔ መርጌታው ይላል። እንዴ የሚያጠምቁት መርጌታ ነው፣ የሚጮኸው መርጌታ ነው ማለት የሚያጠምቀው መርጌታ ነው፣ የሚጮኸው መርጌታ ነው ማለት ራሳቸውን የላኩት ማለት ሳይሆን እሳቸውም ስማቸው መርጌታ አባ ምናምን ናቸው የሚባሉት። እዚህ ጋር ስትመጡ ደግሞ እኔ መርጌታው፣ እኔ ጥበበኛው እንደዚህ በቀላሉ አልያዝም፣ እሰራላታለሁ፣ መጣሁልሽ፣ በባስ ተሳፍሬ እየመጣሁልሽ ነው፣ 2 ቀን ቢቀረኝ ነው፣ እመጣልሻለሁ፣ አሳይሻለሁ፣ ቤትሽን ነው በእሳት የማነደው ምናምን እያለ ይዝታል። አሃ ስለዚህ ሴተኛ አዳሪ ሆና ከምትሰራው ገንዘብ ላይ የምትልክለት ሰው አለ ማለት ነው። ይናተ ልብ መልስ ብዬ ግንባሯን መትቼ ይቅርታ አካልሽን ሸጠሽ ከዛ በኋላ ብር የምትሰጪው የምትልክለት ሰው ነበር ሰው ጊዜ። አዎ መምህር አሁን አቆሚዋ ካቆምኩኝ 1 ዓመት ሆኖኛል፣ እንዲያውም እየጮህብኝ ነበር አለች። ለምን እንዴ እንደዚህ እኮ ገንዘብ ቢዝነስ በቢዝነስ ገበያ በገበያ ማድረግሽ እኮ እኔ ነኝ፣ ወንዶች እንዲወዱሽ ማድረግ እኔ ነኝ፣ ብር አትልኪም ይለኛል። እምልክለት ግን የሚጠቅም ብር አይደለም፣ 200-300 ብር። ሰውዬው እኮ የሚገርም ቤት ውስጥ የሚኖር ሰው ነው። ያቺ 200 ብር እንደ ግብር ሆና ተቆጥራ፣ ያቺ 200 ብር እላዋ ላይ ያለው መንፈስ ለሰውየው ብር ስትልክ እንደ ግብር ነው። በቃ ብቻ እሺ ብላ መገበሯ እንዲታወቅ ነው። አይገርማችሁ? ገጠር ውስጥ ያለ ሰው እሷን እንደዚህ ካደረገ ስንቶቹ ሴተኛ አዳሪዎች እንደዚህ አድርጓል። በጣም ይገርም ነው። በአመት አንድ ጊዜ አረቄ ከሱ ትወስዳለች። ያችን አረቄ አትጨርሳትም። አዲስ አረቄ ስትገዛ ከዚህ ካመጣችው አረቄ ላይ ጨምር ነው የምታደርገው። ያን አረቄ የቀመሰ ወንድ በሙሉ ሁልጊዜ እሷ ጋር ይመጣል። የሚገርም ነው። እና በዚህ ልክ ገላዋንም እየሸጠች ለዝሙት ወንዶችም እንዲመጡ እየሳበች እንደገና ደግሞ ምን ሆኜ ነው ብላ በየገዳማቱ ስትዞር ቶሎ አለመዳኗ ምክንያቱ አሁን ገባችሁ? እየሸጠች ነው። ጸበል ቦታ ትጠመቃለች። ምን ማለት ነው? ገላዋንም ትሸጣለች፣ አረቄም ትሸጣለች። ስራዋን ሳታቆም ገዳም ለገዳም ብዙ ቦታ ዞርኩኝ ትላለች። ምስኪን ናት በጣም። እና ጥንቅቅ አድርጎ እንደ ወይን ጠጁ በሰርግ ቤት በተደጋጋሚ ማስተምረው ጌታ ሆይ የወይን ጠጅ አልቆባቸዋል እባክህን ስትለው ጌታ ድንግል ማርያም ጊዜ ገና አልደረሰም ማለት ምን ማለት ነው? ሰዎች የጠነሰሱት፣ ሰዎች የበጠበጡት የወይን ጠጅ፣ ሰዎች የሰሩት የወይን ጠጅ ያ ሰው የሚሸተው ማለት ነው። ያ ብጥብጡ ውሃ የሚለው አላለቀም ነበረ። የሰው ጠመቃ እሱ ሙጥጥ ብሎ ካለቀ በኋላ ነው አዲስ የወይን ጠጅ በአዲስ ውሃ በአዲስ ጋን ተለቅልቆ ምናምን አዲስ ጋን ውስጥ አዲስ የወይን ጠጅና አዲስ ውሃ የሚጨመረው ወይም ደግሞ አዲስ ውሃ ተጨምሮ ወደ ወይን ጠጅ የሚቀየረው። ህይወታችንም እንደዛ ነው መሆን ያለበት። ጨርሰን ኃጢአትን ትውት አድርገን ንስሐ ገብተን ነው ከዛ ለውጠኝ ፈውሰኝ ስንለው የሚለውጠን። በአዲስ ልብ አዲስ ውሃ ሲሞላ አዲስ የወይን ጠጅ ይሆናል ማለት ነው። ጊዜው ገና አልደረሰም ማለት ነው። እሷ ጸበል ለጸበል ስትሄድ ገና ጊዜ አልደረሰም ያለው ያንን ነው። እና ወደዚህ ስንመጣ ወደ ህይወታችን ስንመጣ ማጠናቀቅ የሚገባንን ኃጢአታችንን ጥንቅቅ እናድርግና እስቲ እናንተ ጠይቁኝ እንዴት እንደማልመልስ ታያላችሁ። ጠይቁኝ፣ ለምኑ ታገኛላችሁ፣ አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል። አሳ ለምናችሁኝ እባብ እንዴት እሰጣችኋለሁ፣ ዳቦ ለምናችሁኝ እንዴት ድንጋይ እሰጣችኋለሁ ነው የሚለው ክርስቶስ። የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ህይወቷ ላይ ለውጥ አምጥተውላታል። የሚገርም ነው። እየመጣልሽ ነው ደብተራው እየመጣሁ ነው ብሏል አልኳት። ኧረ መምህር በጣም አደገኛ ደብተራ ነው፣ ከመጣ እኮ እኔንም ልጆቼንም ሊጎዳ ይችላል
ስትለኝ ልጆቿን በሙሉ ሰብስቤ ሌላ እናት ቤት ውስጥ ያስቀመጥኳቸው ሶስቱም ልጆቿን አንዷን ልጇን እሷ ወሰደቻት 4 ናቸው 3ቱ ልጆቿን ደግሞ ሌላ ቤቷን ቆልፍ ሰውየው መጥቶ በሩን በርግዶ ገባ በምን አወቅን ጸበል ቦታ ላይ ጮኸ መጥቻለሁ የታለሽ ይላል እያለ ጮሃል ከዛ መምህር ኧረ መጥቷል መሰለኝ ብላ ደወለችልኝ ሰውየው መጥቷል የታለ ቤት ውስጥ እያደረ ነው 3 ቀኑ ነው መጥቶ 3 ቀን ቤት ውስጥ ሆኗል እና የታለሽ እያለ እየጮኸ ነው እኔ ላይ ሆኖ እየጮኸ ነው አለችኝ አይገርማችሁም ጸበል ቦታ ላይ የተያዘው ሰይጣን ሰውየው መምጣቱን እየተናገረ ነው ቤቷ እንዳደረም እየተናገረ ነው ከዛ ሄድኩኛ ፖሊሶች ይዤ ሄድኩኝ ድንገት ችግር እንዳይፈጠር ብዬ መቼም ደብተራን ለሚያዝ ፖሊስ አይደለም የሚያስፈልገው እግዚአብሔር ቃል ነበር ግን ሄድን ምን እያደረጉ ነው አባልኳቸው ደግሞ በእድሜ እኮ ገፋ ያሉ ናቸው ምን እያደረጉ ነው አባልኳቸው ምን እያደረኩ ነው ቤቴ እኮ ነው ይሄ እርሶ ቤት አይደለም የገሊት ቤት ነው እሷ ደግሞ ጸበል ቦታ ላይ ነች ያለችው ስትጮህ ደግሞ ይሄው እንደዚህ ብላ እየጮኸች ነው ብዬ አሳየኋቸው ድፍረት ራስ መጣህ ደግሞ አሉኝ ወይ እኔ ነበር የሚፈልጉት እሷ መስሎኝ አልኳቸው በላ እንግዲህ ጥበበኛው ሰውዬህን እንግዲህ ንገረውና እንግዲህ እንፋለማለን አለኝ አይ እሱ ችግር የለውም የማይያዝ ሰይጣን ካለው ላኩ እግዚአብሔር ካዋረዳቸው አጋንንቶች ውስጥ በእግዚአብሔር ኃይል የማይያዝ ሰይጣን ካለ ላኩት ይሄው እዚህ ቁጭ ብያለሁ አልኳቸው ከዛ ፖሊሶቹ መምህር ምንድነው ጦርነቱ አሉኝ አይ እሳቸው መተት ያደረጉባት ሴተኛ ዳሪ ጸበል ቦታ እየጮኸች ነው እሳቸው ደግሞ እዚህ በርግደው ነው የሰው ቤት ነው በርግደው የገቡት አልኳቸው ይሄ እሳቸው ቤት አይደለም አሉኝ አዎ ናውጣሉና ጎትተው ወሰዱ ኋላ ነግሬያቸዋለሁ ችግር እንዳፈጥሩ በራሳቸው ላይ አሉ ናውጣ እባክህ ና አሉና ጎትተው ወሰዱት ከዛ እዛ ድንጋይ ላይ ቁጭ በል ከዛ ደውለው ዲፌንደር አመጡ ካቴና መጣ ታሰረ ጣቢያ ሄድን አብረን ኢንተርቪው ተደረገ ቪዲዮ ሁሉ ቀርጫለሁ ኢንተርቪው ተደረገ ከዛ ምንድነው የሰው ቤት ሰብረ የገባው ሰብረ ስለገባ ትታሰራለህ ተባለ ኳርጉትና እንተያያለና እሱ የምታስፈራራው ነገር እዛ አስፈራራ ሄድና እኔ አልፈራህም ልባም የሆነ ጴንጤ ነው ፖሊሱ ያላወቁት ጴንጤ መሆኑን በኢየሱስ ስም የተሰበረ የተመታ ይሁን አንተ ምናምን አለው ጴንጤ ስለሆነ ነው እንደዚህ ልብ የተሰማሽ አልኩኝና ከዛ ቆይ አንተ አትቸኩል ሰውየው ሙጣምጣም ነው ቆይ ችግር የለም አልኩኝና እንዴ የያዘው ያንተን መንፈስ የያዘው የእግዚአብሔር ኃይል ነው ጸበል ቦታ ላይ የድንግል ማርያም ኃይል ነው ቤተክርስቲያኑ ድንግል ማርያም ናትና የድንግል ማርያም ኃይል ነው ያዘው እኔ አይደለሁም ታማ ሄደች ለተጠመቀ ሄደች ተያዘ ምን አድርግ ነው የምትለኝ አልኩት እና አሁን ከቻልክ ለምን አታስፈታቸውም እዛ የታዙትን አጋንንቶች ይታያል ያልኩት ያለ ምክንያት አላስቀመጡትም እዚህ ይሄ መምህር ግርማ መቅጠሪያ ነው እሳቸው የባረኩት ነው በእርግጥ የወይራ እንጨት ነው ይሄ ለእናንተ ለማሳየት ይሄ ነው እንጂ ያኔ የነበረው እሳቸው ነውና ይታያል ይሄ በስመ አብ ወወልድ ወመንፈስ ቅዱስ ብለው ባርከው የሰጡኝ ነው በዚህ ነው ባንድ በዚህ እናንተ በምትልቁት በ20 ብር በ30 ብር መቁጠሪያ አንዴ ሲጀለጥ ነው ዋይ ብሎ ጮኸው እሺ ከዛስ ተያዘ በቃ በዚህ የሚያዝ አጋንንት ልከህ ነው ደግሞ ኋላ ነገር ያለው የምትለው እንዴ አያርፉም እንዴ አልኳቸው አርፈው አሁን ወደ ሀገሮት ይመለሱ እዛ ሆኖ ይላኩ ችግር የለውም እዚህ ከሆኑ ችግር ውስጥ ነው የሚገቡት ይታሰራሉ አንድ ሌሊት እዚህ እንዳያድሩ አልኳቸው ሄዱ ብን ብሎ ጠፉ ይኸው እስካሁን ምንም አልሆንኩም እግዚአብሔር የተመሰገነ ይሁን ብን ብሎ ነው የጠፉት ከሷ ጋር በዝሙት የሚወርቁ ናቸው በኋላ ስሰማ ደግሞ ይቀድሳሉ ሄደው እግዚአብሔር ይገስጸው እንዲያሉት ይመጣሉ ብር ከሌላት ተኝተው አብረው ተኝተው ይሄዳሉ ለቆባ አይጨነቁ ለምን አይጨነቁ ዝም ብለው መጥተው ተኝተው ነው የሚሄዱት በኋላ ምንድነው የሚባለው አጎቷ መጣው አጎቴ ነው ሰላም በሉት ነው የምትለው ታዲያ ይሄን መሰለ ቄስ አጎት እያለሽ ለምንድን ነው ከዚህ ኃጢአት የማያስወጡሽ ምናምን ብለው ጓደኞቿ ሁሉ ይስቁባታል አጎት እንዳልሆነ ያው በተወሰነ መልኩ ይገባቸዋል አይ ደብተራ ስለሆነ ሊያግዘኝ ነው የሚመጣው ምን ችግር አለው ትላለች ሌሊቱን ሙሉ ግን ያው ችግር ሲፈጥር ነው የሚያድረው በጣም ይገርማል እግዚአብሔር ይገስጸው እንዲህ አይነቱ መንፈስ ተው ግን አባቶቻችን ተው ይሄን ነገር ተው አቁሙ ተው ለዚያው እንደሞ አዲስ የመጣው ነገር ደግሞ ምንም ሳይፈሩ ቆቡን እንዳደረጉት ሴተኛ ዳሪ ጋር አረቄ ቤት ቢራ የሚጠጣበት ጭፈራ ቤት ገብተው ደግሞ እንደፈለጉ የሚሆኑት ነገር ነው ትንሽ አሁን ደግሞ ግራ የሚያጋባው ኧረ በስመ አብ ኧረ ተው ግን ኧረ በእግዚአብሔር ተው
ቤተክርስቲያን አታሳዝናችሁ? ቅባትና ጸጋም ከሆናችሁ እኮ እግዚአብሔር ይፈርድባችኋል እኮ። የሌላ እምነት ተከታይም ከሆናችሁ እግዚአብሔር ይፈርድባችኋል እኮ። አንድ ቀን ትዋረዳላችሁ። ይኸው እየተዋረዱት ያሉት አብዛኞቹ እኮ የሌላ እምነት ተከታይ የነበሩት ብቻ አይደሉም። በገንዘብ በኩል የሰከሩ፣ በዝሙት በኩል የሰከሩ፣ በአስማት በኩል የሰከሩ አብሾ ያሰከራቸው ናቸው እየተዋረዱ ያሉት። አንድ ቀን እኮ አለ። አንድ ቀን የማይቀር ነው። አስራቱንም ገንዘቡንም ወስዳችሁበት አትቀሩም። ተማሪዎቻቸውን መናፍቅ አድርጋችሁባቸው አይቀርም። እግዚአብሔር ይበቀላል። በእናንተ ምክንያት ስንቱ መናፍቅ ሆነ። በዘማዊነታችሁ፣ በገንዘብ ወዳድነታችሁ፣ በቸልተኝነታችሁ ስንቶቹ መናፍቅ ሆኑ። ስንቶቹ ከቤተ ክርስቲያን ወጡ ኮበለሉ። ጭራሽ ከሌላ እምነት የመጣሁ ነኝ አጥምቁኝ ብላ ሙስሊም ሆና የነበረች ልትጠመቅ ስትመጣ የገጠማትን ነገር ብነግራችሁ ሌሎች ሰዎች ወደ እምነታችን እንዳይመጡ ትንሽ ስለሚከላከል ነው እንጂ ራስ ያማል፣ ያዞራል፣ ያማል። ድመት የወዳጅ ድግምት ነው። የቅርብ ወዳጅ የሆነ የሚስጥር መተት ማለት ነው። የኛው ሰው ነው አብሮን ያለው፣ ግን አብሮን እያለ ምን እንዳደረገ እንዳናቀው ገንዘብ ይሆናል ወይ ጊዜያችን ወይ የሆነ ነገራችንን እየሰለበ ነው፣ ግን አብሮን ያለው ሰላም ነው። እንዴት ነው? አብሮ ይበላል፣ አብሮ ይጠጣል፣ አብሮ ይንቀሳቀሳል ይላል፣ ግን ሰላም ነው ወይ ደግሞ ሌባ ነው ወይ ደግሞ የሆነ ችግር አለበት ማለት ነው። በድመት የተደገመ ድግምት እንደዚህ ነው የሚሆነው። እና በህልም ብዙ እንደዚህና ይሄ ነውና አንቺ የሚያየሽው ጎረቤት ስለሆኑ ቅርብ ቤተሰቦች ስለሆኑ ነው ይሄን ያየሽውና በጅም መልክ ግን ጮሆ ስትጮሂ ነው አንቺ ጮህሽ ነው የመጡት ወይስ እንዴት ነው? እኔ ነኝ በድመት አስከበባ ሴትዮዋ እያስበላችኝ። ከዛ በስላሴ አንቺ ሴትዮ ፊቷ ሻሮ ነው የሚመስለው። አንቺ ሴትዮ ወይ ስላሴ ወጥቼ ነው የማስርብሽ ወይ ደግሞ ወደ አንቺ ነው የምልከው። እነኚህ ድመቶችሽን ያዥልኝ ስርዓት ያዥ እያልኳት ከዛ አው ብዬ ስጮህ አንደኛዋን ድመት እገላታለሁ፣ ትሞታለች፣ ውሃ ሆና ፍርስ ትላለች። አው ብዬ ጮሃለሁ። አው ብዬ ስጮህ ጅቡ ይመጣል። ጅቡ ወደ እኔ ሲመጣ ሊበላኝ ቅዱስ ሚካኤል ብዬ ስጠራው የማን ጅብ ነው የመጣው? ከታች ነው የመጣው። እኔ ከነሱ ቤት አይደለም፣ ከታች ነው የመጣው። ከዛ አው ብዬ አው ስል መጣ ጅቡ። ወደ እኔ ሲመጣ ቅዱስ ሚካኤል ወዳጅ ነው ሁሉ ስል ቅዱስ ሚካኤል በነገራችን ላይ ብዙ ነገር አድርጎልኛል። ከዛ ስሙን ስጠራው ብዙ ጊዜ በህልሜም እንደዚሁ ሲያደነኝ ሲፈውሰኛ ያለውና ከዛ ወደ በጎች ተቀላቅሎ ከጎረቤት አሉ። ከዛ ሴትዮዋ ከምታስበላይ ጎረቤት በጎች አሉ። እነሱ በጎች ተቀላቅሎ ሲያተራምሳቸው ነው ያየው ጅቡ ማለት ነው። ለኔ ነበር የመጣው ጅቡ። ጅቡ ብዙ ጊዜ በህልም የቡዳ መንፈስ ነው። በቡዳ መበላታችን ምልክት ነው። ሌላ ምንም እንትን የለውም። ግን አይነት አለው። አንቺን ሳያገኝሽ ከሌላ መንደር መጥቶ በአንቺ በኩል አልፎ ሌላ ቦታ ከሄደ ያ ነገር አንቺን በሆነ አጋጣሚ የሆነ ጊዜ ላይ ተሸውደሽለት ወይም ተለክፈሽለት የነበረ በዙሪያችሁ ያንዣብብ የነበረ የሆነ ሰው ችግር አለ ማለት ነውና ዞሮ ያ የጃመል የመጣብሽ በመንፈስ እንደሆነ ማሳያው ህልሙም ጭምር ነው፣ ሰዎቹም ጭምር ናቸው ማለት ነው። ይሄን መንፈስ ማባረር ትችያለሽ አልኩት፣ ለዛ ነው። ይሄን የጃመል ችግር ማስወገድ ትችያለሽ አልኩት፣ ለዛ ነው። እሺ እንዴት ነው መመርዬ? እኮ መንፈስ ስለሆነ ብቻ ማወቅሽ ጥሩ ነው እኮ። ባህሪሽ ቢሆን ጸባይሽ ቢሆን ልማድ ሀቢቹዋል አክሽን ድግግሞሽ ምናምን ቢሆን ኖሮ በጣም ከባድ ነበረ፣ መጥፎ ነበረ። ግልጽ ነው ማውራሽ። መንፈስ መሆኑ ጥሩ ነው። አባንቶስ ከሰይጣን ይልቅ ልማድን ፍራ ወይም ልማድን ፍሩ ነው የሚሉት አይደለም እንዴ? ስለዚህ አሁንም እንድትሰርቅ የሚያደርገው መንፈስ መሆኑ መታወቁ ጥሩ ነው ላንቺ። ለምን ና ማነህ ወዴት ነህ አርፈ ተቀመጥ ታሰር ስራህን አቁም ስትይ እሺ ብሎ ይታዘዛል። ያንቺ ባህሪ ከሆነ ግን እንዴት ታረጊዋለሽ? በጣም አስቸጋሪ ነው። በልምምድ የምታመጪው ነገር ነው የሚሆነው ማለት ነው። እኔ ይቅርታ እንግዲህ ከባህሪያችንና ከኛ ይልቅ ሰይጣን ይታዘዛል። የሚገርምሽ ሰይጣን በእግዚአብሔር ስም ይታዘዛል። በምን ረፍ ስትዩ ያርፋል፣ ተው ስትዩ ሂድ ስትዩ ይሄዳል፣ በቃ ና ስትዩ ይመጣል። ዲያብሎስ ፈቃድን ነው የሚጠይቀው። እኛ ግን በጣም አስቸጋሪዎች ነን። እግዚአብሔር እኛን ሊያዝ ቢል ነፃ ፈቃዳችን አብሮ ስለፈጠረው ከኛ ጋር አብሮ ስለሰጠን በነፃ ፈቃዳችን በኩል ስለሆነ የሚያድነን አንያዝለትም። ግን መያዝ አቅቶት አይደለም። አምላክ የፍቅር አምላክ ስለሆነና ነፃ ፈቃድ የሚባል ነገር ስለሰጠን ግዴታ በዛ ህግ ነው የሚሄደው እግዚአብሔር። እና ሙልጭልጭ ይሄ ውሃ የነካው ሳሙና በዚህ ስትዩ ሙልጭ ብሎ ዱብ ብሎ አፈር የሚቀብ ሳሙና ታውቂያለሽ? እንደዛ ነን እኛ። የሆነ ሳሙና ውሃ ሲነካው እንዲህ ስትታጠቢበት ሙልጭ ብሎ ይወድቃል፣ ወይ ሽንት ቤት ይወድቃል፣ ወይ ስታነሺው አንቺ ልትታጠቢበት ያዝሽው ሳሙና መልሶ ቆይቆሽሽና አጣቢው አንቺ ትሆኛለሽ፣ ሳሙናውን ታጥቢዋለሽ። ሊያጥብሽ የመጣው ይታጠባል ማለት ነው። እንደዚህ ነው የሆነው የኛ ህይወት እንደዚህ ነው የሆነው። ስለዚህ ይሄ ነው። ሌላው የወንድን የምትቀርቢበት
መንገድ ወይም ደግሞ ጓደኛ የምትይዥበትን መንገድ እናውራ። ይዘሻል? ፍቅረኛ ያለሽ? እኔ ጓደኛ የለኝም። ለምን? ሞክረውሻል? እኔ አልፈልግም። ኖ ጥያቄ አቅርበውልሻል ወይ ነው የምልሽ። እኔስ ከሰው ጋር ስቀርብ እኮ ነው መምህሬ። እንዴ ያዩሽ አያናግሩሽም? እንዴ ነሽ ሰላም ነሽ አይሉም እንዴ? እንዴ አዘጋባቸዋለሁኝ። ስልኬን ቅይር ነው ማለት። እሺ በአካል እንዴ ነሽ ሰላም ነሽ ብሎ ያዋራ የለም? በአካል እኔ ሰው የሚያገኘኝ አልሄድም። ኢጃዛ ቦታ ሰው ባለበት አልሄድም። ይሄ ነው ትልቁ ችግር። እንግዲህ አየሽ አሁን ዘጋግቷል። ከመጀመሪያው ጀምሮ የኔ ናት ብሎ ዘጋግቷል። ልክ የመንፈስ ዘበኛ እንደተቀጠረባቸው እህቶች አንዳንድ ጊዜ ገጠመኝ ላይ ሲናገር አልሰማሽም? ማንም ወንድ እንዳይቀርባቸው ሰውነታቸውን ያሸታል፣ አፋቸውን ሊሸት ያደርጋል፣ ቃላታቸውን ንግግራቸውን እንዲገማ ማንንም ሰው እንዳይቀርቡ። እሷ በቃ ምንም አትረባም፣ እንደው መልክ ብቻ ዝም ብሎ በቃ ቅርጽ ሰውነት ብቻ ይባላሉ አንዳንድ እህቶች። ለምን ሲባል የኔ ናት ብሎ ያገባ መንፈስ በውስጥ በኩል አለ። ቆሞ ቀር እንድትሆን እኔ ካልነካኋት እኔ ካላገኘኋት አንድ ሽፍታ እኔ ያስታውሳለሁ። ሽፍታ ነው የሸፈተውም በድግምት ነው። ከተማ መጥቶ ደግሞ የሚፈልጋት የምታምር ሴት ካለች ገበያ ማዕከል ይሄድና ከዚህ ሰዓት ጀምሮ የኔ ነሽ ቤትሽን ለሱ አብሮ ላለው ሰው ሂጂና አሳዩና ከዛ ቤት መጥቼ እናትሽን አናግራታለሁ። ከዚህ በኋላ አንቺ ዙሪያ ወንድ እንዳይገኝ ይላታል። ይሄን ቃላት ነው የሚናገረው። የሚገርምሽ በሰፈር በሙሉ የሱ ነች ከተባለ ማንም አይነካትም። ሽፍታ ነው አስቢ እንግዲህ። የሱ ነች ከተባለ ማንም አይነካትም። ገና በንግግሩ ነው እንግዲህ አይነ ጥላ መጥቶ ላይ የሚሰፍርባት የዚህ ሰው አይነ ጥላ። የእውነትም እሱ ሞቶ እንኳን የሚገርምሽ ሽፍታው ሞቶ ተገድሎ እንኳን ማን ይጠጋት? ሞቷል እኮ እየተባለ በቃ በጣም ሰው እንዴት ይቀርባት ልጅቷን? የሽንት ቤት የተቀመጠ ቆሻሻ በትር ይመስል በቃ ሁሉም ተጸየፋት ማለት ነው። ግን እሱ መጥፎ ሰው ሆኖ አይደለም ማለቴ እሱ ጋር እንደ ስንት ሴቶች አሉ ብዙ 2-3 ወንዶች ጋር ሄደው ወልደው ሌላ ደግሞ ትዳር የሚያገኙ አሉ። ግን እቺ ሴት መጀመሪያም ሽፍታው ላይ ያለው በቃ ይሄ የሚያፈጥበት ኃይለኝነቱ ድግምቱ ለጥይት እንዳይመታው አድርጎ የሚያስደግመው ነገር ምናምን የሚያደርገው ነገር አብሮት ስላለ ልጅቷን ልክ ሲያናግራት መንፈስ ላይ ያድራል። የሚቀርቧት ወንዶች በሙሉ ሽንት በሽንት ነው የሚሆኑት፣ ፈሪ ይሆናሉ። ፍቅሩን ለመናገር አፉ ይንተባተባል። አንዳንድ ወንዶች አይታችኋል ይልና ምን ሆነህ ነው አውራ ሲባል በቃ ዱዳ ነው የሚሆነው። በቃ መጣው ሌላ ጊዜ እመጣለሁ ብሎ ላብ ሆኖ አናገርካት ሲባል እኔ እንጃ አጠገቧ ሲደርስ በቃ ፈራሁ፣ ተንቀጠቀጥኩ፣ አላበኝ፣ ተንተባተብኩ ምናምን ብሎ ይመጣል። ያ ምንድነው? ፍቅር ብቻ አይደለም ነው፣ ሌላም ጉዳይ አለ። ሂድ ከዚህ ብሎ ያባረረው መንፈስ አለ፣ ዘበኛ አለ፣ በውስጥ በኩል አይነ ጥላ አለ። ወደው አይደለም በጣም ብዙ ሴቶችም ብዙ ወንዶችም እንዲህ አይነት ባህሪ የሚያላበሱትና ለዝሙት የጠየቀ ሁሉ መልስ ማግኘት አለበት እያልኩ ሳይሆን ለትዳርም ለፍቅርም ሲጠይቁ አይሳካም ነው እያልኩ ያለሁት እኔ። እሺ መምህርዬ አንድ ጥያቄ ልጠይቅ። እኔ ለትዳሩ ምንም አያሳስበኝም፣ ጓደኛ ምናምን ይሄ አያስጨንቀኝም። ግን አንድ ጥያቄ አሁን የምጠይቀው ይሄ ኢትዮጵያ ስገባ ይስተካከላል እግዚአብሔር በፈቀደበት። አሁን እኔ ላለሁበት እንትን ነው የምፈልገው። ምንድነው ቅድም የጀመርኩልህ ማጨረስኩት የሚቀርታ መምህርዬ። ምንም የማይሰማ የማይናገር ህፃን ልጅ የሱን ሰውየው አሸክሞኝ ከዛ ወደ ቤታቸው እየሄድኩኝ ልጃቸውን ልሰጥ ወደ ቤታቸው እየሄድኩኝ ቤታቸው ውስጥ ሰው አጥቼ አረ ልጅቱን ስሟን እየጠሩ እሷ እንኳን የለችም ወንድማንም እየጠሩ እሱ እንኳን የለም እያልኩኝ